ሶ ጋይስ አፍተር 2 ዊክስ የመጀመሪያ ኢንትሪያችን ወስደናል። የወሰድነው ኔዘርላንድ ጄፒዋይ ነው። እሁድ ዕለት ዲስክራይብ እንዳረኩላችሁ ይቺን ፎር ሃውስ ዞን ብሬክ እስኪያደርግልኝ እየጠበኩት ነበር። ትላንትና ብሬክ አድርጎት ኢንትሪ ሊሰጠኝ አልቻለም። ሶ ዛሬ እዚህ ዞን ላይ ኔክ ላይን ላይ ቴስት ሊያደርግ ችሏል። ስለዚህ ለንደን ሴክሽን ላይ ኢንትሪ ጠብቄ ካንድስቲክ ኢንገልፍ እስኪያደርግ ጠብቄ ኢንገልፍ ካደረገልኝ በኋላ ኢንትሪን ኮንፈርም አድርጌ ኢንትሪውን ወስጃለሁ። ይቺን ካንድስቲክ ኢንገልፊንግ ባየው ሰዓት ኢንትሪውን ወሰድኩት። ይህንን ኢንገልፊንግ ምን ኮንፊርም ያደርገናል ካልን አንድ ሳይን ኦፍ ስትሬንግዝ እንዳለው ከረንሲው እና ደግሞ ሞር ቮሊዩም እንደገባ ያሳየናል ማለት ነው። እስከ 1 to 4 የመሄድ ፖቴንሻል አለው ትሬዱ። እኔ ከ1 to 2 ጀምሬ ፕሮፊቴን ልወስድ እችላለሁ ማለት ነው። እስቲ እንመለከታለን። ሶ ጋይስ ማርኬት አፕዴት ትላንት የወሰድነው ኢንትሪ ትሬንዳችንም በእኛ ዳይሬክሽን ነው እየሄደ ያለው። ኢንትሪያችንም ጥሩ ኢንትሪ ነው። እስካሁን 1 to 2 ሪስክ ሪዋርድ ሄዷል እስካሁን። ከዚህ በኋላ ትንሽ ጠብቄ የምወጣው ይሆናል። ለምን ይህን ትሬድ እንደወሰድኩኝ እና ኮንፍሉዌንሶችን ያው ዲስክራይብ ማድረግላችሁ ይሆናል። ማርኬቱን ስወጣው ደግሞ እመለሳለሁ። ጋይስ ኦፊሻሊ ይሄ ማርኬት ክሎዝ አድርገናል። ላስት ታይም እንደነገርኳቸው እንግዲህ 1 to 2 ሪስክ ሪዋርድ ሰጥቶን ነበር። ትናንትና ኒውዮርክ ሴክሽን ላይ ይሄን ፑሽ ከሰጠኝ በኋላ አግሬሲቭሊ ሪጀክት ሲያደርገው ሜይ ቢ እዚህ ጋር ሊኩዊዲቲ ቴክ ካደረገ በኋላ ሪቨርስ ሊያደርግ ይችላል ብዬ ኢንትሪውን ወጥቼዋለሁ። ግን ይሄ ኢንትሪ ፖቴንሻሉ እስከ 1 to 4 አካባቢ የሚሄድ አቅም ነበረው። ዴይሊ ላይ ያለውን ይሄ ሊኩዊዲቲ ቴክ የማድረግ ፕሮባቢሊቲ ያለው፣ ግን ግሪዲ መሆን አይጠበቅብንም። የያዝነውን ይዘን መውጣት። አሁን ደግሞ ማርኬቱ ብዙ ሪስክ የምንወስድበት አይነት ሰዓት አይደለም። ምክንያቱም ዓለም ላይ የተለያዩ ጦርነቶች ስላሉ ምን ሰዓት ላይ ምን አይነት ሪያክሽን እንደሚያሳየን አናቅም ማለት ነው። ከዛ ባለፈ ይሄን ማርኬት ለምን ኢንትሪ እንደወሰድኩኝ ድጋሚ ዲስክራይብ ሳደርግላችሁ ለ2 ሳምንት የጠበቅነው ትሬድ ነው። ማርኬቱ ትሬንዱ አፕ ነበር እና እዚህ ጋር ያለውን ኤሪያ ኦፍ ኢንትረስት እዚህ ጋር ትሬድ ከሽ ለማድረግ አስቤ ነበር፣ አመለጠኝ። ከዛ በኋላ እዚህ ጋር ዴይሊ ካንድሎቹ ጋር መልቲፕል ሪጀክሽን አሳየኝ። ማለትም ሪያክሽን ዞን ነው ማለት ነው። ሰፖርት ኤንድ ሬዚስታንስ ዞን ነው ማለት ነው። እዚህ ጋር ደግሞ ብሬክ ካደረገው በኋላ መልቲፕል ታይምስ ሪጀክት አድርጎ ወደ ላይ ሄደ። እዚህም ጋር ሌላ ኢንትሪ ያመለጠኝ። ሪቴስት እስኪያደርግልኝ ጠበቅኩና 4 hour ታይም ፍሬም ላይ ስንመለከተው ቺን ሬዚስታንስ ዞን ብሬክ ካደረገው በኋላ ኔክ ላይኑን ሪቴስት እስኪያደርግልኝ ጠበቅኩኝና አሪፍ ኢንትሪ ሲያገኝ ኢንትሪውን ወሰድኩት። ስቶፕ ሉዜን ደግሞ ቢሎው 4 hour ኤሪያ ኦፍ ኢንትረስት አደረግኩት። ያው ማርኬቱም ሄዶልናል። ከዛ ውጪ ላስት ዊክ ፕሬዲክት ያደረግናቸው ትሬዶች ዛሬ ሐሙስ ነው። አንደኛው ፕሬዲክሽን ጂቢፒ ኤዩዲ ነበር። ብሬክ አድርጎ ሪቴስት ሲሰጠኝ ኢንትሪ ለመውሰድ ነበር። ማርኬቱ ሄዷል፣ አልያዝኩትም። አውስትራሊያን ዩኤስዲን በምንመለከትበት ጊዜ ማርኬቱ ይሄን ዞን ሪጀክት አድርጎ እንዲሄድልኝ ነበር። ሰኞ ቀን ይሄን ፑሽ አሳይቶናል። ይህንንም አልያዝኩትም፣ ግን ያው በእኛ ዳይሬክሽን ሄዷል። ካውንተር ትሬንድ ስለሆነ እስካሁን አልወሰድኩትም። አሁን ኢንትሪ ሲግናል ሰጥቶኛል። እዚህ ጋር ኦንሊ ፕሮብሌም ካውንተር ትሬንድ መሆኑ ነው። ማለትም ዊክሊ ታይም ፍሬሙ ዳውን ትሬንድ ነው፣ ዴይሊ ደግሞ አፕ ትሬንድ ነው የሰጠን። ከዛ ውጭ ግን ዴይሊ ሪቨርሳል ካንድልስቲክ ሰጥቶናል፣ ፓተርን ሰጥቶናል፣ ሄድ ኤንድ ሾልደር ፓተርን። ከዛ ውጭ ደግሞ ኤሪያ ኦፍ ኢንትረስት ላይ ሪጀክት አድርጎት ነው ትላንት ክሎዝ ያደረገው። 4 hour ላይ በምንመለከትበትም ሰዓት በዚህና በዚህ ዞን መሃል እየተጫወተ ያለ ይመስላል። አሁን እዚህ ጋር ኢንትሪ መውሰድ እንችላለን። 1 hour ካንድልስቲክ እንዴት ክሎዝ እንደሚያደርግ ካየን በኋላ እንደዚህ ኢንገልፍ አድርጎ ክሎዝ ካደረገልን ኢንትሪያችን እዚህ ጋር ፕሌስ እናደርጋለን። ስቶፕ ሎዛችንን ቢሎው ኤሪያ ኦፍ ኢንትረስት እናደርገዋለን። ቴክ ፕሮፊት ደግሞ እስከዚህ ድረስ የሚሄድ ፖቴንሻል አለው። እስከ 1 to 2 ከሰጠን ልንወጣው የምንችለው አይነት ትሬድ ነው። ግን ኦንሊ ሪዝን ይሄን ትሬድ የማልገባበት ትሬዱ ካውንተር ትሬንድ ነው። ዩኤስዲ ካድ በምናይበት ጊዜ ዞናችንን እንደተናገርኩት ብሬክ አድርጎልን ሪቴስት እያደረገ ነው እስካሁን ድረስ። ኢንትሪ ሲግናል እስካሁን አልሰጠኝም። ስለዚህ ይሄን ትሬድ አልወስደውም። ከዚህ በኋላ ይሄን ትሬድ ሜይ ቢ ኔክስት ዊክ ኢንትሪ ሲግናል ሊሰጠን ይችላል። ይህን መልቲፕል ካንድስቲኮች ኢንገልፍ አድርጎ ክሎዝ ካደረገ ሪቴስት እስኪያደርግ ጠብቄ ኢንትሪን ወስዳለሁ ማለት ነው። ኤዩዲ ካድ በምንመለከትበት ጊዜ ኤዩዲ ካድም ፕሪዲክት ያደረኩት ለካውንተር ትሬንድ ነበር። እዚህ ጋር ሪቴስት ሊያደርግልኝ አልቻለም። ዳይሬክትሊ ብሬክ አድርጎታል። ስለዚህ ይህን ትሬድ አቮይድ አደርገዋለሁ ማለት ነው። ዩሮ ኤዩዲ አምልጦኛል። በጣም ጥሩ ትሬድ ነበር።
ላስት ታይም እንደነገርኳችሁ ላስት ዊክሊ አናላይዝ ላይ እንደነገርኳችሁ ቺንዞን ሪቴስት አድርጎ ኢንትሪ ይሰጠኛል ብዬ ነበር። ቺንዞን ሪቴስት አደረገና ዳይሬክትሊ እንደው ብዙ ኤሪያ ኦፍ ኢንትረስቶችን ነው ብሬክ ያደረገው። ሰው ዲስ ዊክ አሪፍ ነው፣ ማርኬቱም እየተነቃቃ ይመስላል። ግን እንዲህ በሙሉ ልብ የምንገባበት አይነት አይደለም። አሁንም በደንብ ማየት ይፈልጋል። ምክንያቱም ጂኦፖለቲክሱ ወዴት ሊያመራ እንደሚችል ስለማናቅ አንድ ትሬድ ኩክ አድርገናል። ሶ ጋይስ የሳምንቱን ኢንትሪያችንን በኔዘርላንድ ጄፒዋይ ጨርሰን ነበር። ያው የመጨረሻውን ቪዲዮ ከሰራው በኋላ ዛሬ ሐሙስ ማታ ላይ በምመለከትበት ጊዜ ቅድም ፕሬዲክት ያደረኩላችሁ ትሬድ ፐርፌክትሊ ፕሬዲክት እንዳደረኩት ሄዷል ማለት ነው። ቴክ ፕሮፊታችንን ሊነካልን ነው። እዚህ ጋር 1 ሃወር ካንድስቲክ ላይ ኢንትሪ ሲግናል ሰጥቶናል። ወደ 3 ሰዓት አካባቢ ለንደን ሴክሽን ላይ ኤሪያ ኦፍ ኢንትረስትን ሪጀክት አድርጎት ነበር። ከዛ ባለፈ ይሄን ኢንትሪ ይሄን ኢንገልፊንግ ካንድስቲክ ከሰጠን በኋላ በኦንሊ ሪዝን ይሄን ትሬድ ያልገባው በምክንያት እንደነገርኳችሁ ዊክሊ ታይም ፍሬሜ ዳውን ትሬንድ ስለሆነ ነው። ሰው ትንሽ ሪስክ ብንወስድበት ኖሮ አሪፍ ትሬድ ይሆንልን ነበር። ኤኒዌይስ አሁን እዚህ ጋር እንድታዩልኝ የፈለኩት ይሄ የስትራቴጂውን ስትሬንግዝ ነው። ሶ ይሄን ፐርፌክት ኢንትሪ በዚህ መልኩ ሚስ አድርገነዋል። ሰው እሁድ ዕለት ዊክሊ ማርኬት አናሊሲስ ሰራለሁ። ሰው እሁድ እንገናኝ።